ሰላም እንዴት ናችሁ? ውድ የክሪፕቶ ሃይፕ ቤተሰቦች፣ ዛሬ የምንሰራው ፓክት ስዋፕ ላብስ ነው። ይህ ፕሮጀክት ጥሩ ፐርፎርም የሚያደርግ ፕሮጀክት ነው። አዲስ ፕሮጀክት ነው። ይህን ፕሮጀክት ለመስራት ምንም አይነት ክፍያ አይጠይቅም። ፊውቸር ላይ እንግዲህ እንደ ፓንኬክ ስዋፕ እንደ ዩኒ ስዋፕ አይነት ፕላትፎርም ነው የሚሆነው። እንግዲህ ፍሪ ፖይንት እየሰጡ ይገኛሉ። በቀጣይ ፖይንቶች ደግሞ ወደ ቶከን የሚቀየሩ ይሆናል ማለት ነው። ስለዚህ ይሄ ፕሮጀክት ለመስራት እጅግ በጣም ቀላል ነው። እንዴት መስራት እንዳለባችሁ የማሳያችሁ ይሆናል። ይህን ፕሮጀክት ለመስራት ሜታማስክ ዋሌት ያስፈልጋችኋል ማለት ነው። ሜታማስክ ዋሌታችሁን ኮንፊርም ካደረጋችሁ በኋላ ልክ እንደ ማንኛውም ኢንሴንቲቫይዝ ፕሮጀክቱ ሶሻል ታስኮችን መስራት ነው የሚጠበቅባቸው። በነገራችን ላይ ይህን ቪዲዮ የምታዩ ሰዎች ልታበረታቱን ይገባል። ላይክ፣ ሼር፣ ኮሜንት በማድረግ አስተያየታችሁን ማስቀመጥ ይኖርባችኋል ብዬ አስባለሁ። ሌላው የቴሌግራም ቻናላችንን ጆይን ያላደረጋችሁ ጆይን አድርጉት። ምክንያቱም ብዙ የምንሰራቸው ፕሮጀክቶች ይኖራሉ፣ ብዙ የምናተርፋቸው ነገሮች ስለሚኖሩ የቴሌግራም ቻናሉን ጆይን ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ ፕሮጀክቱ እንሄዳለን ማለት ነው። ሊንኩን ኮፒ ካደረጋችሁ በኋላ በቀጥታ ወደ ሚሰስ ብራውዘራችሁ ትገባላችሁ ማለት ነው። ሚሰስ ብራውዘር ሰርች ባሩ ላይ ፔስት ታደርጋላችሁ። ዘን ፔስት ካደረጋችሁ በኋላ ዋሌት ኮኔክት እንድታደርጉ ነው እናንተን የሚጠይቃችሁ ማለት ነው። እኔ ዋሌት ኮኔክት ስላደረኩኝ ቀጥታ ነው የምገባው ማለት ነው። እኔ እንደምታዩት ከዚህ በፊት ኮኔክት ስላደረጉት ነው። እናንተ ጋር ዋሌት ኮኔክት እንድታደርጉ ነው የሚጠይቃችሁ። እዚህ ጋር ቴሌግራማችሁን እና ሜታማስክ ዋሌታችሁን ኮኔክት አደርጋላችሁ ማለት ነው። ዘን ልክ ማንኛውንም አይነት ፕሮጀክት እንደምትሰሩት አይነት ነው ማለት ነው። እዚህ ጋር ዋሌታችሁን ኮኔክት ያደረጋችሁበት አካውንት ነው ማለት ነው። ዘን በዚህ መሰረት ታስኮችን ኮምፕሊት ነው የምታደርጉት ማለት ነው። እጅግ በጣም ቀላል ነው። የመጀመሪያ ስራችሁ የሚሆነው ከትዊተር ጋራ ኮኔክት ታደርጋላችሁ። ትዊተራቸውን ኮኔክት ታደርጋላችሁ። ዲስኮርዳቸው ጋራ ኮኔክት ታደርጋላችሁ። በተመሳሳይ እዚህ ጋር ቴሌግራም አካውንታቸውንም ኮኔክት ታደርጋላችሁ ማለት ነው። ደን ዴይሊ እየገባችሁ እዚህ ጋር ክሌም ታደርጋላችሁ ፖይንቶችን ማለት ነው። እነዚህ ፖይንቶች ፋይናሊ ወደ ቶክን የሚቀየሩ ናቸው ማለት ነው። ስለዚህ አሰራሩ በጣም ቀላል ነው። ለጊዜው ያለው ታስክ ይሄ ነው። እየተሳተፉ ያሉ ሰዎች ቁጥር እጅግ በጣም ትንሽ ነው። እንግዲህ እንደምታዩት ፈርስት ራንክ ላይ ያለው ሰው 1370 ፖይንት ነው የሰበሰበው። የሚሳተፉ ሰዎች ቁጥር በጣም ትንሽ በመሆኑ አሎኬሽን ላይ ጥሩ ነገር እንድናገኝ ስለሚያስችለን ይህን ፕሮጀክት በትክክል ስሩት። ቴሌግራም ኮኔክት ስታደርጉ ትንሽ ሊያስቸግራችሁ ይችላል። ኦልሬዲ ኮኔክት አድርጌዋለሁ፣ ግን እስካሁን ድረስ ቴሌግራም ኖት ኮኔክት እያለ ነው የሚያስቸግራችሁ። ዘን ፋይናሊ ሊያስተካክሉት ስለሚችሉ የተወሰነ ጊዜ መጠበቅ ይኖርባችኋል ማለት ነው። ከዛ ውጪ ፓክት በጣም ጥሩ ፕሮጀክት ነው፣ እንዳያመልጣችሁ። በጥሩ ሁኔታ ተሳተፉት እላለሁ። ሰላም ቆዩልኝ።